እንዲህ ብለክ የማትወጣው ሐቅ ልነግርክ ነው። አሁን ወንድሜ ብትል ማለት ነው አትወጣትም። ምክንያቱም ተገደክችን ነገር ማድረግ አለብክ። ህይወትክን መቀየር የምትፈልግ ከሆነ ወንድሜ አንተ ስልቹስ ከሆንክ ድረስ መልክክ መጥፎ ነው፣ ሰውነትክ መጥፎ ይሆናል። በጣም ትናቃለክ፣ በጣም ዝቅተኛ ተከፋይ ትሆናለክ። ቶሎ የሚባረረው አንተ ትሆናለክ። የህይወት እድሎች የሚያመልጡክ አንተ ትሆናለክ። ተጨናናቂው አንተ ትሆናለክ። ቪክቲሙ አንተ ትሆናለክ። ወቃሹ አንተ ትሆናለክ ማለት ነው። ስለዚህ እኔን ስማኝ፣ ህይወትክን ሙሉ ማስተካከል የምትፈልግ ከሆነ ማለት ነው። ኦኬ ብራዘር፣ ምክንያቱም እኔ እዚህ ነበርኩኝ፣ አሁን እዚህ ያለሁኝ እግዚአብሔር ይመስገን። ይህ የመጣው ደግሞ ራሴ ላይ ፎከስ ማድረግ ስጀምር ነው። ገባክ አይደለ? አልጋ ላይ ሙሉ ቀን ተጋድሜ መዋል ሳቋርጥ ነው። ይገባኛል። አንዳንድ ቀኖች እንጨናነቃለን፣ የሚደብረን በጣም ቀናቶች አሉ። በቃ የሆነ ነገር ማድረግ የማንፈልግበት፣ በቃ ተኝተን በቃ ተደብቀን ከሰው መዋል የምንፈልግበት ቀናቶች አሉ። ይገባኛል የኔ ወንድም ይገባኛል። ግን አትሊስት ዛሬ ወድቀክ ጠዋት መነሳት አለብክ። you have to get your shit together ራስክ መጠየቅ አለብክ።